በኢየሱስ ስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ። ሐዋርያት ሥራ 2:38 ጌታ ኢየሱስ ይመስገን። አንደኛ ዮሐንስ 1:1 ላይ ዮሐንስ የሚተከል ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነው የተመለከተነውን እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ አይተንማል እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ሃሌሉያ ሃሌሉያ። ያንቀለጠና ወንደለታ ሃኖታ ሀባ ውድነ ይጀዳንደትን አዋራተ ውደማተ አዋራተ ቱቀማተ ኢማመተ ማተ ውደማለ ሃኖባ ውድነ ይጀዳንደትን ጌታ ኢየሱስ ይመስገን። ኢየሱስ ይባረክ። እተነ መሰረተን ለለክ በሐዋርያትና በነቢያት መሰረት ላይ የታነጸን ሁሉ ጌታ ኢየሱስ ይመስገን። ሰላምና ወንድሞች የእግዚአብሔር ጸጋና ሰላም ይብዛላችሁ። እንዴት ናችሁ? በዚህ ሰዓት ደግሞ የእግዚአብሔርን ቃል እንማራለን። እስከ መጨረሻው ድረስ ቪዲዮውን እንድትከታተሉ ቤቱንም ደግሞ ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። በዚህ ሰዓት የእግዚአብሔርን ቃል እንማራለን። የምንማርበት የቃል ክፍል ደግሞ አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ 3 ያለውን እንማራለን። ከዚህ በፊት ቪዲዮውን እንዳያችሁት ነውና ያ ክፍል የሚናገረው ስለዛ ነው ወይ ኢየሱስ ክርስቶስ አብ እንደሆነ ነው ወይ የሚናገረው የሚለውን እስኪ በእግዚአብሔር መንፈስ በሚገልጥልን መንፈስ ቅዱስ እንረዳለን። ስለዛ ነው የሚናገረው የሚለውን ማወቅና መረዳት አለብን። አላስፈላጊ የሆነው አውዱን ባልጠበቀ እንደገና ደግሞ ትክክለኛ ያልሆነ ትርጉም እየሰጡ ነውና ቃሉ የማይለውን እያሉ ነውና መጠንቀቅ አለብን። በጣም እግዚአብሔር ከዚህ ይጠብቀን እና ወደ እግዚአብሔር ቃል እንሄዳለን። ሌላ ነገር ማውራት አልፈልግም እና ለዚህ ትምህርት መግቢያ እንዲሆንላችሁ ወይም ለዚህ ቃል መግቢያ እንዲሆንላችሁ ዘንድ አንድ መግቢያ ለዚህ ያቀረብኩት አለና ሐዋርያው ዮሐንስ ይህንን መልእክት በሚጽፍበት ጊዜ በምን አይነት ሁኔታ ውስጥ ነበሩ? እኚህ መልእክት ተቀባዮቹ ወይም ተደራሲያኖቹ በምን አይነት ሁኔታ ውስጥ ነበሩ የሚለውን በጣም ማወቅ አለብን። ዛሬ እዚህና አሁን የሚለንን ነገር ማወቅ የምንችለው እዛና ያኔ በምን አንግል ነው የተረዱት የሚለውን በምንረዳበት ጊዜ ነው። ዛሬም ወደዚህ አምጥተን የምንረዳው ቃሉ ምን እያለ ነው የሚለውን መረዳትና ማወቅ የምንችለው። ስለዚህ ማወቅ አለብን። እዛና ያኔ ይሄ መልእክት በሚጻፍበት ጊዜ ሐዋርያው ዮሐንስ ምን አይነት መልእክት ሊያስተላልፍላቸው ሲፈልግ ነው ይህንን ያለው የሚለውን ማወቅ አለብን ወንድሞቼ። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ይህን ደግሞ ለማወቅ ለምሳሌ ያህል የገላትያን መልእክት በምንመለከትበት ጊዜ እንደገናም የቆሮንቶስን ዕብራውያንን መልእክት በምንመለከትበት ጊዜ እያንዳንዱ መልእክታትን በምናነብበት ጊዜ እያንዳንዱ መልእክት የራሱ አውዱን ጠብቆ የተጻፈ መልእክት ነው እና ለነማን ነው የተጻፈው? በምን ምክንያት ነው የተጻፈው? በምን አይነት ሁኔታ ውስጥ ለሚያልፉ ሰዎች ናቸው የተጻፈው የሚለውን ማየት አለብን፣ መረዳት አለብን። ልክ እንደ ገላትያ አብያተ ክርስቲያን ወይም እንደ ገላትያ መልእክት በምንመለከትበት ጊዜ ሐሰተኛ ወንጌል ሰባኪዎች ስለገቡ ነው ሐዋርያ ጳውሎስ እኒን ትምህርት ለመቃረን ይሄንን ትምህርት ትክክል አይደለም፣ ትክክለኛ ወንጌል ይሄ ነው የሚለውን አስተምሮ ለማስተማር ነው ይሄንን መልእክት የገላትያ መልእክት ተጻፈልን። በዛን ሐሰተኛ ወንጌል ሰባኪዎች ስለገቡ ኢየሱስ ክርስቶስ ማመን ብቻ አያጸድቃችሁም፣ መገረዝ አለባችሁ፣ የሙሴን ሕግ መጠበቅ አለባችሁ ለሚሉት ለነዛ ትክክለኛ እንዳልሆነ ይሄ አስተምሮ ለገላትያ ቅዱሳን ያስረዳቸዋል። ወደ ቦታቸውም ደግሞ ለመመለስም የተጻፈ መልእክት ነው የገላትያ መልእክት። የጌታ ስም ይባረክ።
የዛሬ መልእክቴ እሱ አይደለምና ይህንን መግቢያ እንዲሆንላችሁ ነው ወደዚያ ያወሰድኩት። ልክ የዮሐንስን መልእክት ልክ እንደ ገላትያ በዛን ጊዜ በዛን ታይም የተነሳ ችግር ነበር። ምን አይነት ችግር ነው? በአንደኛ ዮሐንስ፣ ሁለተኛ፣ ሶስተኛ ዮሐንስ ላይ የተነሳው ችግር ምን አይነት ችግር ነው ካልን ከዛ ውስጥ አንደኛው ኢየሱስ ክርስቶስ በስጋ አልመጣም የሚል አስተምሮ የሚያስተምሩ ሐሰተኞች ነበሩ። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ይህንን ለመመልከት ምዕራፍ 2 እዛው ላይ መጽሐፍ ቅዱስ ከያዛችሁ ምዕራፍ 2 ቁጥር 19 ላይ እንዲህ ብሎ ስለነሱ ሁለት ቦታ ይጠቅሳቸዋል። ከእኛ ዘንድ ወጡ፣ ቁጥር 19 ላይ ከእኛ ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንተው በኖሩ ነበር። እኒህ ሐሰተኞቹ ነገር ግን ሁሉ ከእኛ ወገን እንዳልሆኑ ይገለጽ ዘንድ ወጡ ይላቸዋል። ከእኛ ወጡ ነው የሚላቸው። እንደገናም ደግሞ ምዕራፍ 2 ቁጥር 26 ላይ ስለሚያስቷቸው ሰዎች ይህን ይጽፍላቸዋለሁ ይላቸዋል። እኒህን የመልእክት ተቀባይ የሆኑትን ሰዎች ማለት ነው። ስለዚህ እኒህ ሰዎች ምን አይነት አስተምሮ ነው ያላቸው ወደሚለው እንምጣ። ምን አይነት አስተምሮ ነው ያላቸው? እኒህ ሐሰተኛዎቹ አለ ካልን ከኛ ወገን ያልሆኑት አለ ካለ ሐዋርያው ዮሐንስ ምን አይነት አስተምሮ ነው ያለው ካልን ቁጥር 22 ላይ ምዕራፍ 2 ቁጥር 22 ላይ እንዲህ የሚል ቃል አለ። ክርስቶስ አይደለም ብሎ ኢየሱስንም ከሚክድ በቀር ውሸተኛ ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው የሚል ነው። ምንድነው? ምን አይነት አስተምሮ ነበር? ኢየሱስ ክርስቶስ በስጋ አልመጣም የሚል ኑፋቄያዊ ትምህርት ነበር። ኢየሱስ ክርስቶስ በስጋ አልመጣም፣ በስጋ አልተገለጠም የሚል ትምህርት ነበር። ስለዚህ ሐዋርያው ዮሐንስ እኒህ የመልእክት ተቀባዮቹ ወይም ተደራሲያኑ እንደዛ አይነት መልእክት በዙሪያቸውና እየተወራ እየተነገረ ስለነበር ለነዚህ ሰዎች ምን አይነት መልእክት ነው የሚያስፈልጋቸው? ቅዱሳን መረዳት አለብን። በእንደነዚህ አይነት አስተምሮ ለሚመላለሱ ሰዎች ምን አይነት አስተምሮ ነው ማስተማር ያለበት? ምን አይነት ምክር ነው መምከር ያለበት? እንደ ሐዋርያነቱ እንደ ስልጣኑ ሐዋርያ እንደመሆኑ መጠን ምን አይነት መልእክት መናገር አለበት? ኢየሱስ ክርስቶስ በስጋ አልመጣም ለሚለው ጥያቄ ማለት ነው። ታዲያ እኒህ ሰዎች በዚህ ጥያቄ ውስጥ ናቸው። ኢየሱስ ክርስቶስ በስጋ አልመጣም፣ ኢየሱስ ክርስቶስ እኮ መንፈስ ነው፣ በስጋ መጥቶ ሞተ የሚለው ትምህርት እኮ ልክ አይደለም። ኢየሱስ መንፈስ ነው ሚል ትምህርት ነበር። ለዛ ሐዋርያው ይሄንን ትምህርት ለመቃረን ትክክለኛ አይደለም ለማለት ምን አይነት መልእክት ነው ማስተላለፍ ያለብን ካልን ልክ ምዕራፍ 1 ቁጥር 1 እስከ 3 ያለውን መልስ ነው መስጠት ያለበት ሐዋርያው ዮሐንስ። ምን አይነት መልስ? ኢየሱስ ክርስቶስ በስጋ መጥቷል፣ ኢየሱስ ክርስቶስ በስጋ ተገልጧል ይላል። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ትምህርት ነው ማስተማር ያለበት እንጂ ቀጥታ መልእክቱን ራሱ በምንመለከትበት ጊዜ ሰላምታ ራሱ አያቀርብም። ወዲያውኑ ነው ወደ መልእክቱ ነው የሚሄደው። ልክ እንደ ዕብራዊ ጸሐፊ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና እያለ ልክ ወደ መልእክቱ እንደገባ ሁላ ዮሐንስም ራሱን ሳያስተዋውቅ ያለበትን ሁኔታ ሳያስተዋውቅ ስለነዛ ሰዎችም ሰላምታ ሳያቀርብ ቀጥታ መልእክቱ ይጽፋል። ለምንድን ነው እንደዛ አይነት መነሳሳት እንደዛ አይነት መልእክት እንጽፍ ያስገደደው ነገር ምንድነው? ኢየሱስ ክርስቶስ በስጋ አልመጣም የሚል ትምህርት ነበር። ስለዚህ ወደ ቃሉ እስኪ እንመልከት። ቃሉን ወደ መተርጎም እሄዳለሁ። እንዲህ ይላል፣ ወንድሞቼ ስለ ሕይወት ቃል ከመጀመሪያ የነበረውን የጌታ ስም ይባረክ። ይሄ ቃል በመጀመሪያ ነበር። እንደምታየው በወንጌላትም ላይ ዮሐንስ ወንጌል ላይ በመጀመሪያ ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። የጌታ ስም ይባረክ። ኢየሱስ ክርስቶስ ከአብ ጋር ለዘላለም ነበር። ይቀጥልና ስለ ሕይወት ቃል ከመጀመሪያ የነበረውን
የነበረው የሰማነውን በአይኖቻችንም ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን ይላል። አያችሁ በአይኖቻችንም ያየነውን ምንድነው እዚህ ጋር በአይኖቻችንም ያየነው ሲል ኢየሱስ ክርስቶስ ከማርያም ድንግል ከተወለደ በኋላ በአይናቸው አይተውታል። ለስንት ዓመት? ለ33 ዓመት ተኩል ኢየሱስ ክርስቶስ ከመወለዱ እስከ እርገቱ ድረስ አይተውታል፣ ሰምተውታል፣ ተመልክተውታል። የተመለከትነው በአይኖቻችንም ያየነው የተመለከትነውን ይላል ተመልክተውታል፣ ዳስሰውታል። ይቀጥልና እጆቻችንም የዳሰሱትን እናወራላቸዋለን ይላል። አያችሁ ይሄ ምን ማለት ነው? እጆቻችንን የዳሰሱትን ሲል ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት ሞቶ ነበር። ደግሞ ሞቶ ብቻ አልቀረም፣ በሶስተኛው ቀን ተነስቶ ነበር። ስለዚህ በእጆቻችንም የዳሰስነው ሲል ሐዋርያው ዮሐንስ ከሞት ከተነሳ በኋላ ዳስነዋል፣ ነክተነዋል፣ አይተነዋል፣ ተገልጧል። እዛው ሞቶ አልቀረም፣ ተነስቷል ኢየሱስ ክርስቶስ። ስለዚህ በእጆቻችን ዳስን አይተናል። እኛ ሐዋርያቶቹ በዛ ቤት ውስጥ በፍርሃት በተዋጥንበት በዛ ቤት ውስጥ ኑና ዳስሱን ብለዋል፣ አይተነዋል። ጥቅሱን ስክሪኑ ላይ አስቀምጥላችኋለሁ። እንዲህ ሚል በቃ ዳሰውታል፣ አይተውታል። የጌታ ስም የተባረከ ይሁን። ስለዚህ ኢየሱስ ክርስቶስን በዘላለምነቱ አይተውታል፣ ሰምተውታል። ወደ ስጋ ለብሶ ከመጣ በኋላ ደግሞ ከነሱ ጋር ባላቸው ሪሌሽንሺፕ አይተውታል፣ ሰምተውታል። ከእርሱ ጋር ተመላልሰዋል። በገባበትና በወጣበት ሁሉ ተአምራት ሲያደርግ አይተውታል። ደግሞም ከሙታን ከተነሳ በኋላ ዳስሰውታል። ታዲያ ይህንን ስናጠቃለው ምንድነው የሚሰጠን ትርጉም ካለ ኢየሱስ ክርስቶስ በስጋ መጥቷል። ኢየሱስ ክርስቶስ በስጋ ተገልጧል። ኢየሱስ ክርስቶስ አይተነዋል እያለ ነው ለነዚህ ለተደራሲያኖቹ ሐዋርያው የሚጽፍላቸው የሚናገርላቸው። አይደለም እንደዛ አይነት አስተምሮ ልክ አይደለም። ኢየሱስ ክርስቶስ በስጋ አልመጣም ለሚለው አስተምሮ መጥቷል፣ አይተናል። ስለ ሕይወት ቃል ከመጀመሪያ የነበረውን ያየነውን የተመለከትነውን በእጆቻችንም የዳሰስነውን የዘላለምን ሕይወት እናወራላቸዋለን። የዘላለም ሕይወት የሚለው እዚህ ጋር ክርስቶስን ነው። ክርስቶስን አይተነዋል። የጌታ ስም የተባረከ ይሁን። እንደዚህ አይነት ትርጉም ነው የሚሰጠን ወንድሞች። ታዲያ ባልሆነ አግባብ ባልሆነ መፍታት የለብንም። የእግዚአብሔርን ቃል መረዳት የለብንም። የእግዚአብሔር ቃል ስናነብ ወንድሞቼ ልክ አንድ ነገር አንድ መጽሔት እንደምናነብ ማንበብ የለብንም። ስለማን እየተናገረ ነው? ለምን እየተናገረ ነው? ምን እያለ ነው ማለቱን መጠየቅ አለብን። ቃሉን ራሱ ስንጠይቀው ቃሉ ራሱ ይመልሳል። ምን እያለ ነው? ስለነማን እየተጻፈ ነው? ስለነማን እየተናገረ ነው? ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ወንጌላ ስለማን እየተናገሩ ነው? እዚህ ቦታ ምን ማለቱ ነው የሚለውን ማወቅ አለብን። ጥቅስ ብቻ ወስደን መናገር የለብንም። ስለማን እየተናገረ ነው? ስለምን እየተነገረ ነው የሚለውን አንደርስታንድ ማድረግ አለብን ቅዱሳን። ስለዚህ አውዱን ባልጠበቀ ሁኔታ ኢየሱስ ክርስቶስ እዚህ ጋር ለዘላለም አብ ነው እያለ አይደለም ዮሐንስ። ይህን ማወቅ አለብን። ክርስትና ትላንት የተጀመረ ነገር አይደለም። ይሄ መጽሐፍ ትላንትኛ የተጻፈ አይደለም። የዛሬ 2000 ዓመታት የተጻፈ ነው። 2000 ዓመታትን ያለ ታሪክ ነው። ይሄ በእጃችን ያለው ይሄ የእግዚአብሔር ቃል በጣም መረዳት አለብን። ትላንትና እንደተጻፈ ልክ ወደ ራሳችን ነው ቃሉን የምንተረጉመው። አላግባቢ በሆነ ሁኔታ ነው የምንተረጉመው። እስኪ የት ነው እግዚአብሔር ኢየሱስ ክርስቶስ ለዘላለም አብ ነው የሚልበት ቃል ራሱ የለም እኮ። ከእንደዚህ አይነት ኑፋቃዊ ትምህርት እግዚአብሔር ይጠብቀን ወንድሞቼ። መጠንቀቅ ያለብን ዘመን ነው ይሄ ዘመን። ማወቅ አለብን። ያለንበትን ዘመን ራሱ ማወቅ አለብን። ቃሉን ወደ ራሱ የሚተረጉም ትውልድ ነው ያለው አሁን እና ይሄ ክፍል የሚናገረው ኢየሱስ ክርስቶስ አብ ነው የሚልበትን አይደለም ወንድሞቼ። በሌላ ጊዜ
ስለ ሥላሴ የእግዚአብሔር ፍቃድ ከሆነ እንማራለን። ነገር ግን ኢየሱስ ክርስቶስ አብ ነው የሚልበትን ትምህርት የትኛው መጽሐፍ ቅዱስ ውስጥ የለም። እንዲህ ቢለውም አይናገርም እግዚአብሔር ቃል። እኛንን እንጂ ከአውዱ የወጣ ነው፣ እኛንን እንጂ ከመረዳቱ ከቃሉ አውድ የወጣ ነው እኛንን እንጂ ቃሉ እንደዛ አይደለም የሚለው የጌታ የኢየሱስ ክርስቶስ ስም ይባላል። እና ወንድሞቼ ስለሰማችሁኝ እጅግ አድርጌ አመሰግናለሁ። ጌታ ይባርካችሁ። በሌላ መልእክት ደግሞ በሌላ ቀን እንገናኛለን። ቸር ሰንብቱልኝ። የእግዚአብሔር ጸጋ በያላችሁበት ይብዛላችሁ። አመሰግናለሁ።